ሄሎ የኤልቲኤም ዩቲዩብ ተከታታዮቻችን እንዴት ናችሁ? እኛ ሰላም ነን። ዛሬ ደግሞ የምንማማረው እንዴት አድርገን በመልቲሜትር የተለያዩ እቃዎችን በመልቲሜትር እንዴት አድርገን ማንበብ እንደምንችል፣ ዳዮዶች ኮምፖነንቶቹን እዚህ ላይ ያሉ ኮምፖነንቶችን እንዴት አድርገን እንደምናነብ አብረን እንማማራለን። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረጉ ግን አይረሳ። በተለያዩ ቪዲዮዎች በቅርቡ እንመጣለን። ስለዚህ ጥገና መጀመር ለሚፈልጉ ይሄ ቪዲዮ ጠቃሚ ነው ብዬ ስላሰብኩኝ ነው። ስለዚህ እንዴት አድርገን እንደምናነብ አሳያችኋለሁ ማለት ነው። በአብዛኛው ቦርድ ላይ በብዛት የምናገኛቸው እነዚህ ዳዮዶች አሉ፣ ዳዮዶች አሉ፣ ኢንዳክተር አለ፣ እነዚህ አይሲዎች፣ ካፕ እነሱ እንዴት እንደሆኑ ያው ሳይዙ ወይም መጠኑ ይለያይ እንጂ ሁሉም ጋር ያለው ተመሳሳይ ነው። ስለዚህ ዋናው አይዲያው እንዴት እንደምናደርግ እንዴት አድርገን ማንበብ እንደምንችል ነው። እዚህ ላይ አሁን ለምሳሌ የምታያቸው እዚህ ጋር ያሉት ዳዮዶች ናቸው። ይሄ አይሲ ነው። ስለዚህ እንዴት ይሄ ብሪጅ ዳዮድ ነው። ስለዚህ አብዛኛው ቦርድ ላይ ያሉ እቃዎች ተመሳሳይ ናቸው። ስለዚህ እንዴት አድርገን ማንበብ እንደምንችል ዛሬ እንማማራለን ማለት ነው። ስለዚህ መጀመሪያ ላይ ዛሬ የምናየው ዳዮድ ነው። ስለዚህ እንደምታያቸው ዳዮዶች ናቸው። እነዚህ ዳዮዶች ናቸው። ስለዚህ ዳዮድ ማለት በአንድ መስመር ብቻ ኤሌክትሪክ ፍሎ እንዲያደርግ የሚፈቅድ እቃ ነው። ስለዚህ ምንጊዜም ቢሆን ዳዮድን ቼክ ስናደርግ በአንድ መስመር ነው። ምክንያቱም ምንጊዜም ሁሉም እንትን ላይ ጥቁርና ነጭ አለ። ያው እንደምታዩት ነው። ጥቁር በዚህ በኩል ያለው ጥቁር ነው። በአንድ በኩል ደግሞ ጫፉ ላይ ነጭ አለ። ስለዚህ ጥቁሩ አኖድ ነው። ከአኖድ ወደ ካቶድ ነው የሚሄደው። ያው ማለት ኤክስትራ የሆነ ዳዮድ የሚፈጠረው ያው ምንድነው እዚህ ላይ ኤክስትራ የሆኑ ወይም ትርፍ የሆኑ ኤሌክትሮኖች አሉ። እዚህ ጋር ደግሞ ትርፍ ያልሆነ ኤሌክትሮኖች ዶፒንግ በማድረግ ነው የሚፈጠረው። ስለዚህ እነሱ ትርፍ የሆነ ኤሌክትሮን ያለው ላይ ኃይል ስንሰጠው እነዛ ኤሌክትሮኖች ይንቀሳቀሳሉ። ስለዚህ ከዚህ ወደዚህ ትርፍ የሆኑ ኤሌክትሮኖቹ መንቀሳቀስ ይጀምራሉ። ነገር ግን እዚህ ጋር ነጩ ላይ ምንድነው ለራሳቸው ፉል ያልሆኑ ስለሆኑ ሌላ ብናደርግበት ምንድነው የሚሆነው? አያንቀሳቀሰውም ወይም ኤሌክትሮኑ ፍሎ ማድረግ አይችልም ማለት ነው። ያ ነው ዳዮድ የምንለው ማለት ነው። በዶፒንግ አማካኝነት ነው የሚፈጠረው። ያው ጠለቅ ያለውን ማወቅ ከፈለጋችሁ ሌላ ቪዲዮ ሰራላችኋለሁ። ነገር ግን አለካኩም ካወቅን በቂ ነው ብዬ ስላሰብኩ እንዴት አድርገን እንደምንነካ አሳያችኋለሁ ማለት ነው። ለዚህኛው እንደምታዩት እዚህ ጋር ኮንቲኒቲ ላይ እናደርጋለን። ከዛ ኮንቲኒቲ ላይ ካደረግን በኋላ የምታዩት የኔ መልቲሜትር ላይ የተጠቀምኩት እዚህኛው ላይ ቮልቴጅ ቀዩ ስለሆነ ስለዚህ ከረንቱ ፍሎ የሚያደርገው በቀዩና ይሄ ቀይ ነው። ስለዚህ ይሄ ቀዩ ከቀዩ ወደ ሰማያዊ ሳድርገው ትክክለኛ ከሆነ ያነብልኛል ማለት ነው። ስለዚህ በእንደዚህ አይነት ሲስተም ለቀዋለን ማለት ነው። ያ እንደምታዩት እቺ ፕላሷ እንደምታዩት
590 ቮልት ይላል። ያው የያዝኩት እንዴት ነው? እቺ ቀዩ ፕሮ ጥቁሩ ላይ ነች፣ ነጯ ደግሞ። ስለዚህ ያ ማለት ፓወሩ በዚህ መስመር ብቻ ነው መጓዝ የሚችለው። ነገር ግን በዛኛው አሁን ባገላብጠው ዜሮ ሎድ ነው የሚሆነው። እዚህ ያስ ገልብጫዋለሁ። ስለዚህ ዜሮ ምንም አይነት ፍሎ ከረንት ኦፍ ፍሎ አይኖርም ማለት ነው። ያ እንደምታዩት እንደዚህ ያነብልናል። ስለዚህ ይሄ ማለት ምን ማለት ነው? ማንኛውንም ዳዮድ ስናነብ በእንደዚህ አይነት ሁኔታ እናነባዋለን። ነገር ግን ሾርት ወይም የተበላሸ ሲሆን ምንድነው ኃይል ጨምሮ ሲመጣ ይመታዋል። ስለዚህ ሲመታው ዳዮዱ ሲመታው ሾርት ይሆናል። ስለዚህ ሾርት ከሆነ ደግሞ ያንን የተቃጠለውን ዳዮድ ቀይረን በሌላ እንተካለን ማለት ነው። ስለዚህ የተቃጠለ ዳዮዱን ላምጣና ላሳያችሁ፣ ልዩነቱን እናየዋለን ማለት ነው። አብራችሁን ቆዩ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረጉን አትርሱ። ያው ይሄ እንደምታዩት ዳዮድ ነው። ስለዚህ ዳዮድ ሲቃጠል ያው እንደምታዩት ሾርት ነው የሚያነባው። ስለዚህ እንደዚህ አይነት ስለካ እንደዚህ አይነት በመልቲሜትራችን ሾርት የሚያሳይ ከሆነ ያው ያን ሾርት መቀየር ነው ማለት ነው። እነዚህ አሁን የተቃጠሉ ዳዮዶች ይሄን እንደምታዩት። ስለዚህ እንደዚህ አይነት መልኩ ዳዮድን ሾርት ሆኗል አልሆነም የሚለውን እንለያለን ማለት ነው። ስለዚህ ይሄኛው እንደምታዩት በትልቁ ያው እንደምታዩት እነዚህ ዳዮዶቹ ያው እንደምታያቸው እዚች ጋር ይሄ ጥቁር ነው፣ እዚች ጋር ነጭ አለች። ስለዚህ ምን ጊዜም ኃይል የሚያልፈው ከጥቁር ወደ ነጭ ነው። ፓወሩን ከዚህ እሳቱን ወይም ፌዙ የምንለውን በዚህ በነጯ በኩል ብናደርገው ምንድነው አይተላለፍም። ስለዚህ አንዳንድ ጊዜ እነዚህ ዳዮዶችን እንደ ከግራውንድ ጋር አድርገን በተቃራኒ ስናስረው ምንድነው ፓወሩ ፓስ እንዳያደርግ ፕሮቴክት ስለሚያደርግ ለእንደዚህም አንዳንዴ እንጠቀማለን ማለት ነው። ስለዚህ ይሄን ይመስላል ማለት ነው የዳዮድ ምንድነው። ሌላው በብዛት ይኸው እዚህ ጋር የምታያቸው እነዚህ ሰርፌስ ማውንትድ ነው። አንዳንዶቹ ዳዮዶችን እዚህ ጋር እንደምታያቸው እነዚህ ዳዮዶች አሉ። ስለዚህ ዳዮዱ ምልክቶቹ ምንጊዜም ቢሆን አንዱ ጥቁር አንዱ ነጭ ነው። ስለዚህ እሱን በመልቲሜትራችን ሰርፌስ ማውንትድ እዚህ ላይ ልጥፈው ነው እንጂ ተመሳሳይ ነው፣ ከነዚህ ጋር ተመሳሳይ ነው ማለት ነው። የሚለየው ምንድነው ስለተለጠፈ ነው። ስለዚህ አለካኩን ይሄ በዚህ መልኩ ማንኛውንም እቃ ላይ ያለ ዳዮድ በእንደዚህ አይነት መልኩ ነው የምንለካው ማለት ነው። ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረጉን አትርሱ። በሌላ ቪዲዮ ደግሞ እንገናኛለን። እስከዛው ባይ ባይ።